ሰላም ጤና ይስጥልን። እንደምን አረፈዳችሁ። ይህ የኢቲ ቱዴይ ኒውስ ቻናላችን ነው። ለቻናላችን አዲስ ከሆኑ ሰብስክራይብ፣ ላይክ፣ ሼር እንዲሁም አዳዲስ መረጃዎች ቶሎ እንዲደርሱ የደወል ምልክቷን መጫኑን አይርሱ። ኢቲ ቱዴይ ኒውስ እንደ ወትሮ ሁሉ ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። የእንግሊዝ ጀቶች ኢራንን ድሮን ለማክሸፍ ሚሳኤል ሊገጠምላቸው ነው ተብሏል። በመካከለኛው ምስራቅ የተሰማሩ የእንግሊዝ ተዋጊ ጀቶች ኢራን ድሮኖችን ለማምከን የሚችሉበት አዲስ ሚሳኤል ሊገጠምላቸው ነው ተብሏል። የሚገጠምላቸው ሚሳኤል በአነስተኛ ገንዘብ የኢራንን ድሮኖችን ለማክሸፍ እንደሚውል ተገልጿል። የሀገሪቱ መከላከያ ሚኒስቴር ኢላማዎችን ለመምታት አሁንም ጥቅም ላይ እየዋለ ካለው ሚሳኤል የሚዘክር ከሆነ ዘመናዊ መሳሪያ ነው ብሎ ተነግሯል። ይህ የጸረ ድሮን ሚሳኤል አድቫንስድ ፕሪሲሽን ኪል ዋፖን ሲስተም ይባላል። የባህረ ሰላጤው ሀገራት ኢራን ሻሂድ ድሮናቸውን መቋቋም ተቸግረዋል ቢባልም እነዚህ የኢራን ድሮኖች በበርካሽ ዋጋ የሚገነቡ ቢሆንም የላቀ ጉዳት እያደረሱ ነው ተብሏል። ከሁለት ዓመታት በፊት የኢራንና የእስራኤል መካከል በተነሳው ግጭት ዩናይትድ ኪንግደም ሚሳኤልን በመጠቀም ድሮኖችን መጣሉ ተገልጿል። እያንዳንዱ ሚሳኤል 200,000 ፓውንድ እንዳወጣም ተዘግቦ ተገልጿል። ሌሎቹም ሀገራት የሚጠቀሟቸው ሚሳኤሎች 223,000 ፓውንድ እና ሌሎቹ ደግሞ ሚኒዎቹ 22,377 ፓውንድ እንደሚያወጡ መከላከያ ባለሙያዎች ተናግረዋል። እንግሊዝ ይህንን ሚሳኤል ለመጠቀም መወሰኗን ይፋ ማድረጓን ተገልጾም በዚህም ሀሳብ ደግሞ ከኢራን ጋር ያለው ነገር ሽኩቻ ውስጥ እንዳያስገባት እየተገለጸ ይገኛል። የኢራን ቫሺ ድሮን የተባለው እስከ 20,000 እስከ 50,000 ዶላር ያወጣል ቢባልም የእንግሊዝ ኢራን ድሮን ለማምከን ልትጠቀምበት ያሰበችው ሚሳኤል አሁን ላይ የአሜሪካ መከላከያ እየተገለገለበት ይገኛል። ኢራን ድሮን ዝቅ ብሎ መብረር የሚችል ከሆነ በቀላሉ እይታ ይሰወራል ተብሏል። ከተዋጊ ጀቶች በላይም የተተኮሱ ሚሳኤሎች አማካኝነትም ድሮኖቹን መምታት ተችሏል ተብሏል። ታይፐርስ ውስጥ የሚገኘው ዩናይትድ ኪንግደም ወታደራዊ ሰፈር ባለፈው ወደ ድሮን ጥቃት መፈጸሙን ገልጾ ጥቃቱ ከተፈጸመ ከሁለት ቀናት በኋላ 2 ድሮኖችን መምከን ችሏል። የድሮን ጥቃቱ የተፈጸመውም ኢራን በምትደገፍበት ሄዝቦላ እንደሆነ ይታመናል። ይሁን እንጂ እንግሊዝ የምትጠቀመው መሳሪያ በጨረር የሚመከርና ሮኬትን በመሸከም አነስተኛ ወጪ ድሮኖችን መምታት የሚችል መሆኑ ተገልጿል። ኢቢሲ ሲስተምስ እና ኬፔት የተባሉ መሳሪያዎች አምራች ኩባንያዎችም በወራት ውስጥ ግንባታውን እንደሚያጠናቅቀው ዩናይትድ ኪንግደም መንግስት ይፋ አድርጓል። ኳታርም 10,000 ጸረ ድሮን ሚሳኤሎችን ከአሜሪካ ለመግዛት አቅዳለች። ኢራን ጦርነት ከተነሳ በኋላም ቴህራን በባህረ ሰላጤ የሚገኙ አሜሪካ ወታደራዊ ሰፈሮች ላይ ሚሳኤል ድሮኖችን ተኩሳለች። ይሁን እንጂ እስራኤል፣ ባህሬን፣ ኩዌት፣ ኳታር፣ የተባበሩት አረብ ኤሚሬቶችና ዮርዳኖስ ጥቃት ኢላማ ሆነው መሰንበታቸው ተገልጿል። የተባበሩት አረብ ኤሚሬቶች 2000 ድሮኖችን በ468 ባላስቲክ ሚሳኤሎችን እና 19 ክሩዝ ሚሳኤሎችን ማክሸፏን አስታውቃለች። ዘገባው የቢቢሲ ነው። የዓለም ጤና ድርጅት በዲሞክራቲክ ኮንጎ የተከሰተውን የኢቦላ ዓለም አቀፍ ህብረተሰብ ጤና አደጋነት አወጀ። የዓለም ጤና ድርጅት ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ምስራቃዊ ኢቱሪ ግዛት የተከሰተው የኢቦላ ወረርሽኝ አሳሳቢ የዓለም አቀፍ ህብረተሰብ ጤና አደጋ ሲል አውጇል። የተባበሩት መንግስታት ጤና ተቋሙን እንዳስታወቀው ከሆነ ከአሁን 246 ገደማ ሰዎች በበሽታው እንደተያዙ የተጠራጠሩትና ከ80 ሰዎች በላይ ህይወታቸውን ያለፈበት በዚህ ክስተት ዓለም አቀፍ ወረርሽኝ ምድብ ውስጥ ለመግባት መስፈርቱን አያሟላም ብሏል። ይሁን እንጂ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በአሁኑ ሰዓት በበሽታው የተያዙ ሰዎች ትክክለኛ ቁጥርና በሽታው የተስፋፋበት ጂኦግራፊያዊ ስርጭት ላይ ከፍተኛ መጠን በእርግጠኝነት እንደሚጎል አስጠንቅቀዋል። ለተቋሙም ከሆነም ተከሰተው የኢቦላ ዝርያ በቡንዲቡዮ የተባለው ቫይረስ አማካኝነት የመጣ ሊሆን ይችላል ሲባልም ለዚህ ዝርያ የጸደቀ መድኃኒትም ክትባትም የለም ብሎ ገልጸዋል። አሁን ላይ ከቫይረሱ ጋር በተገናኘ 8 ኬዞች ለላብራቶሪ ተረጋግጠዋል። ኢቱሪ ግዛት ዋና ከተማ የሆነችው ቡንዲያም እንዲሁም ሞንጎሎ የተባለው ኮምሮምፖራ የተባሉት የወርቅ ማውጫ ከተሞችን ጨምሮ 3 የአካባቢ ውስጥ በበሽታው የተጠረጠሩና የሞቱ ሰዎች እንዳሉ ገልጸዋል። እንደ ዩጋንዳ ባለስልጣናት ገለጻ ከሆነም ሐሙስ ዕለት ህይወቱ ያለፈው የ59 ዓመት ግለሰብ በሽታው ተገኝቶበታል። ከኮንጎ ጋር የሚዋሰኑ ሀገራት አካባቢ የሚደርስ ህዝብ እንቅስቃሴም ንግድና ጉዞ ምክንያቱም ወረርሽኙ በይበልጥ ሊስፋፋባቸው የሚችል ከፍተኛ ስጋት ያለባቸው አካባቢዎች ነው ተብሎ ተለይቷል። የዓለም ጤና ድርጅት ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ዩጋንዳን ወረርሽኙን ለመከታተል በበሽታው ከተያዙ ሰዎች ንክኪ ያላቸውን ለመለየት እና ኢንፌክሽኑ መከላከያ እርምጃዎችን ለመተግበር የሚያስችሉ አስቸኳይ ጊዜ ማዕከላትን እንዲያቋቁሙ መክረዋል። ስርጭቱን ለመግታት እንዲቻልም በበሽታው መያዛቸው የተረጋገጡ ሰዎች በ48 ሰዓታት ልዩነት የሚደረጉ የቡንዲዮስ ቫይረስ ምርመራም ከዛ ነፃ መሆናቸው እስከሚረጋገጥ ድረስ ወዲያውኑ ለብቻ ሊለዩና ሕክምና ሊደረግላቸው እንደሚገባም ተቋሙ ገልጿል። በሽታው መግባቱ የተረጋገጠባቸው ሀገራትም የሚያዋስኑ ጎረቤት መንግስት ቅኝትና ጤና ሪፖርቶችን ስራቸውን እንዲያጠናክሩ ተነግሯቸዋል። ወረርሽኙ ከተከሰተበት ቀጠናም ውጪ ያሉት ሀገራት ድንበሮቻቸው መዘጋት ወይም የጉዞና የንግድ እግድ መጣል እንደሌለባቸው የዓለም ጤና ድርጅት አስረድቷል። እንዲህ አይነቱ እርምጃዎች ብዙዎችን በፍርሃትና በተለያዩ አይነት ነገሮችን የሚያስገባና ሌላው ደግሞ ከመነሳት በሳይንሳዊ መንገድ የሚተገበር እንጂ በሌላ መንገድ የሚደረግ መሰረታዊ ሌላ ምክንያት እንደሌላቸው ገልጸዋል።
ኢቦላም በአውሮፓ 1976 ለመጀመሪያ ጊዜ የተገኘ ሲሆን አሁን ዲሞክራቲክ ሪፐብሊክ ኮንጎ በምትታወቀው ሀገር ግዛት ውስጥ ወረርሽኙ በገዳይነት 17ኛ ደረጃ ላይ መቀመጡ ተገልጿል። ከሰው ወደ ሰው የሚተላለፈው ከሰውነት የሚወጣ ፈሳሽ እንዲሁም ከተሰነጠቀ ቆዳ ዳር የሚኖር ቀጥታ ንክኪም ለበሽተኛው ከፍተኛ ደም መፋሰስና ሌሎችም ሰውነት አካላት ከጥቅም ውጪ መሆኑን ያስከትላል ተብሏል። ባለፉት 50 ዓመታት ውስጥ ከተለያዩ የአፍሪካ ሀገራት 15000 ገደማ ሰዎች በቫይረሱ ህይወታቸው አልፏል ተብሎ ተገልጿል። ዘገባው የሮይተርስ ነው። በናይጄሪያ ከ50 በላይ ህጻናት በታጣቂዎች መታገታቸው ተገለጸ። በሰሜን ምስራቅ ናይጄሪያ 3 ትምህርት ቤቶች ከ50 በላይ ህጻናት ታጣቂዎች መታገታቸው ተገልጿል። መምህራንና ወላጆች ለቢቢሲ እንደገለጹት ከሆነ አብዛኞቹ ታግተው የተወሰዱት ልጆች እድሜያቸው ከ2 እስከ 5 ዓመት ነው ተብሏል። ሙሳ ቦንቶ በተባለው ግዛት ያረፈው ጥቃቱ አርብ ዕለት ሲፈጸም በቦታው የነበሩ አይን እማኞች እንደተናገሩት ከሆነም ታጣቂዎቹ የጸጥታ ኃይሎች እንዳይተኩስባቸው ህጻናትን እንደመከላከያ ሲጠቀሙባቸው ነበር ብለዋል። እስካሁን ድረስ ለጥቃቱ ኃላፊነት የወሰደ አካል የለም ሲሉ እንደገለጹት ከሆነም የናይጄሪያ መንግስት ከቢቢሲ ጥያቄ ለቀረበለት ምላሽ ባይሰጥም የግዛቱ የምክር ቤት አባል ኑንዱዌሜ የተባለው 42 ህጻናት ከትምህርት ቤት መታገቱን ገልጸዋል። ህጻናቱ የታገቱት ገቨርንመንት ዴይ በተባለው ሁለተኛ ደረጃ ትምህርት ቤት ሲሆን ሙሳ ሴንትራል ከተባለ የመጀመሪያ ደረጃ ትምህርት ቤት እና እትሴት ዩኒቨርሳል የተባለው ቤዚክ ኮሚኒኬሽን ኤዱኬሽን በተባለ ትምህርት ቤትም ሌላው ደግሞ የሁለተኛ ደረጃ ትምህርት ቤቶችም ሌሎችም ላይ የታገቱ ህጻናቶች አሉ ተብሏል። እገታው የተፈጸመው በቦኮ ሃራም ታጣቂዎች ሊሆን እንደሚችል አንድ ሪፖርት ይጠቁማል። በናይጄሪያ ጅምላ እገታዎች ከፍተኛ ሁኔታ የተስፋፋ መጥቷል ተብሎ ቢገለጽም የቦርኖ ግዛት ነዋሪዎች ለረጅም ጊዜ ጸጥታ ማጣት መፈተናቸውን ተገልጿል። ጥቃቶችን በመሸሽ ብዙዎች አካባቢውን ለቀው የወጡ እንደሆነም አንድ መረጃ ይጠቁማል። ልጆቻቸው የታገቱባቸው ቤተሰቦች አንዳች ዜና እስከሚሰሙ ድረስ በመጠባበቅ ላይ እንደሚገኙም ሌላ አማራጭ እንደሌላቸው ለቢቢሲ ተናግረዋል። 6 ዓመት ልጁ የታገተበት አባት እንዳለው ከሆነ ባለቤቱ እስካሁን ድረስ ከድንጋጤ እንዳልወጣች ገልጸዋል። ሙሳ ሴንትራል ትምህርት ቤት ዳይሬክተር አብዱልናማ እንደተናገሩት ታጣቂዎቹ ትምህርት ቤት ውስጥ ከመግባታቸው በፊት የተኩሱ ድምጽ ይሰማ እንደነበረ ገልጸዋል። ወደ 34 የሚጠጉ መዋለ ህጻናት ተማሪዎች መወሰዳቸውንም አክሎ ተናግረዋል። የጸጥታ ኃይሎች ከአካባቢ ሲወጡ ታጣቂዎች በሞተር ሳይክል መድረሳቸውን ነዋሪዎች ተናግረዋል። ይሁን እንጂ ልጁ የታገተበት ቡካር ቡባ የጸጥታ ኃይሎች በሄዱበት በ30 ደቂቃ ውስጥ ታጣቂዎች መጡት ተብሏል። ታጣቂዎቹ አከታትለውም ጥይት እየተኮሱ እንደነበረም ነዋሪዎች በመደበቅ ሲከታተሉ እንደነበረም ተናግረዋል። ልጆቻቸው ታግተው በሞተር ሲወሰዱ የተመለከቱት ወላጆችም እርዳታ ቢስ መሆናቸው ገልጸዋል። አንዳንድ እድሜያቸው ከፍ ያለ ተማሪዎች ጫካ ውስጥ በመደበቅ ከእገታ እያመለጡ እንደነበረም ዘገባው ያካትታል። መረጃው የቢቢሲ ነው። ጠቅላይ ሚኒስትር አብይ አህመድ ሀገራዊ ምክክር እየተደረገ ያለው የሀገሪቱ መሪ የስልጣን ዘመን ለመገደብ መሆኑን ተናገሩ። ጠቅላይ ሚኒስትር አብይ አህመድ ሀገራዊ ምክክር እየተደረገ ያለው በሀገሪቱ ህገ መንግስት ላይ ያለማብቂያ የተቀመጠውን የሀገሪቱ መሪ ስልጣን ዘመን ለመገደብ መሆኑን ተናግረዋል። መንግስት ስልጣኑ በህግ ተገድቦ ህገ መንግስት እንዲሻሻል እየጠየቀ ባለበት ሁኔታ ሀገራዊ ምክክሩ አንዋይም ያሉ አካላትን ተችተዋል። ጠቅላይ ሚኒስትር አብይ አህመድ ይህንን የተናገሩት ሀገራዊ ምክክር ኮሚሽን አርብ ዕለት ግንቦት 27 2018 ዓ.ም ያፈጻጸሙ ሪፖርት ባቀረበበት ዝግጅት ላይ ነው። ዝግጅቱ ላይም ጠቅላይ ሚኒስትሩ አብይ ጨምሮ ከፍተኛ የፌዴራል ክልልና የስራ ኃላፊዎችም የህዝብ ተወካዮች ምክር ቤት ቋሚ ኮሚቴ አባላትም ተገኝተዋል። በፕሮግራሙ ላይ ንግግር ያደረጉት አብይ አህመድም መንግስታቸው ለኮሚሽኑ የሚያደርገውን ድጋፍ እንደሚቀጥል በድጋሚ አረጋግጠዋል። አሁን ላይ ያለው የመንግስት ስልጣን ዘመኑን ከመጠናቀቁ በፊትም ኮሚሽኑ ምክር ሀሳቡን ካቀረበ በኋላ በተቻለ መጠን መሬት ለማውረድ እንዲሁም ምክር ሀሳቦቹን ተጠቅሞ ለማሻሻል ዝግጁ እንደሆነ አስረድተዋል። ብሔራዊ ቴሌቪዥን ላይ የቀረበው 3 ደቂቃ ገደማ የጠቅላይ ሚኒስትሩ ንግግርም በቪዲዮ እንደሚያሳየው ከሆነ አብይ በኮሚሽኑ ስራ አፈጻጸም ላይ መኩራታቸውን ገልጸዋል። ልጆቻችን በታሪክ ማህደር ውስጥ የእናንተን ስራ የእናንተን ታሪክ እየመነዘሩ እያዩም ብዙ ትምህርት እንደሚያገኙበት ብዙ ጥርጥር የለውም ብለዋል። አብይ እንደተናገሩት ከሆነ በብዙ አፍሪካ ሀገራት ላይ ይህ አይነቱ ተግባር የተከወነው የምክክር ኮሚሽኑ አመራሮች ባለፉበት መንገድ አይደለም ብለዋል። ጠቅላይ ሚኒስትሩም የአብዛኛው አፍሪካ ሀገራት ህገ መንግስት ማሻሻያ የተደረገው የመሪዎችን ስልጣን ዘመን ለማራዘም ነው ሲሉ ተናግረዋል። የኢትዮጵያ ህገ መንግስት የሚቀየረውም በዚህ በተቃራኒ በሆነም የሀገሪቱ መሪ ስልጣን ቆይታና የገደብም ለማበጀት መሆኑን አስረድተዋል። ኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስ መመረጥ እስከቻለ ድረስ የጊዜ ገደብ የለበትም ብለዋል። አሁን እየተወያየን ያለነው ያደገኛ ነው እንገድብ ብለን ነው ሲሉም መንግስታቸውን ተቋም ገልጸዋል። ከዚህም ቀደም ህገ መንግስቱ ያጸደቀው ጥቂት መቶዎችን ተሰብስቦም ሌሎችም አብይ በሌላ ነገር እንደዚህ አይነት ውይይት አይተን አናውቅም ሲሉም ተደምጠዋል። መንግስት ይህንን አይነት ተነሳሽነት የወሰዱት ለሀገራዊ ምክክሩ አንወያይም ያሉ መሪዎችን ራሳቸውን እንዲጠይቁ ለማስገደድ ነው ሲሉም እምነት እንዳላቸውን ተናግረዋል። ጠቅላይ ሚኒስትሩ የሚመሩት መንግስት ወዶ ሰው ፈቅዶ ህዝብን ተወያይቶ ስልጣኔ በህግ ተገድቦም ለህዝብም ጥያቄዎች ለህገ መንግስት ተካተው እንዲሻሻሉ ፍቃድ አለኝ ያለ መሆኑን አንስተዋል። መንግስት ይህንን ሲል ለዚያ መሻት የሚታገሉ ሰዎችን አንዴም አንወያይም ይላሉ ብሎም
መጠየቁንና ካልተወያዩስ ምን ፖለቲካ ይፈልጋሉ? ፖለቲካ በዋናኝነት ውይይት ነው ሲሉ ተችተዋል። ፖለቲካ ስልጣናት ፍላጎት ያላቸው ሲሆን ይህንን ለማሻሻል ክፍተት የሚሰጥ ውይይትም ከመንግስት በላይ ደስተኛ ለመሳተፍ የሚጠበቅባቸው ነው ሲሉም ሀሳባቸውን ገልጸዋል። ይህም ቢሆንም ሀገራዊ ምክክር ኮሚሽኑ ተግባር ከበቂ በላይ በኢትዮጵያ ፍላጎትን ለመመለስ የሚያስችል ከ90% በላይ ኢትዮጵያውያንን ያሳተፈ ሂደት መሆኑን ተናግረዋል። ከዚህ የተነሳም ለምናስበው ለውጥ ለምናስበው ሪፎርም መሰረት ለመጣል የሚችል ይመስለኛል ስል እምነቴን እገልጻለሁ ብሎ ገልጿል። ሀገራዊ ምክክር ኮሚሽኑ በአገሪቱም 1234 ወረዳዎች ውስጥ ስኬታማ አጀንዳ ለማሰባሰብ እና ለይታ ተግባር የሚከናወኑ ባቀረቡት ሪፖርት ተገልጿል። ከዚህም ተግባሩም የአገሪቱ 93% መሸፈኑን አስታውቋል። ይህን ተመሳሳይ ሂደት በትግራይ ክልል ውስጥ ማካሄድ ያልቻለው አዲስ አበባ አካሄደው ስብሰባ መላው ትግራይ ክልል የተውጣጡ ባለድርሻ አካላትና የተለያዩ ሀገራት ክፍሎች የሚገኙበት የትግራይ ክልል ተወላጆች ማሳተፉን ሪፖርቱ ጠቅሷል። በቀጣይ ሀገራዊ ምክክር አጀንዳዎችንም እንደሚቀርጽና ሀገራዊ ምክክር ጉባኤውን የሚያካትትና ሌሎችንም እንደሚያካሂድ አስታውቋል ብለዋል። በሀገር አቀፍ ደረጃ ስምምነት የተደረሰባቸው ውጤቶችና ሌላ ምክር ሀሳቦች ተፈጻሚነት እንደሚያመቻችም ተገልጿል። ዘገባው ሮይተርስን ጠቅሶ ቢቢሲ ነው የዘገበው።